እንዴት ናችሁ? ሰላም ነው አለው። እኔ ዶክተር ውዴ ምህረት እባላለሁኝ። ከዚህ በፊት የተለያየ እግዚአብሔር ቃሎችን ይዤ መልእክት አካፍያችሁ አውቃለሁኝ። ዛሬ ደግሞ በውስጤ የሞላው የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 5 ወይም እስከ 7 ያለውን አነብላችኋለሁኝ። በዚህ መሰረት የእግዚአብሔር ቃል እንከፋፈላለን ማለት ነው። አስቀድመን ትንሽ እንጸልያለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ክብር ሁሉ በሰማይና በምድር ሁሉ ሙሉ ስልጣን ላለ ለአንተ ለእግዚአብሔር ይሁን። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንድትረዳኝ ይህንን ቃል እንዳካፍል ጌታ ሆይ በልቤ ስለሞላኸው እንደምትረዳኝ አምናለሁኝ። ጌታ እግዚአብሔር ሆይ እኔንም የሚሰሙኝንም ደግሞ እግዚአብሔር ሆይ በኢየሱስ ስም በዚህ ቃል የምንባረክ እንዲሆን የምንኖርበት እንዲሆን እግዚአብሔር አምላክ ሆይ ተረዳን ዘንድ ጸልያለን። በኢየሱስ ስም እግዚአብሔር ስም ይባረክ፣ አሜን። ጌታ ስሙ ይባረክ። እንግዲህ ይሄንን ማነብላችሁን ቃል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 ጀምሮ እስከ 7 ያለውን አነብላችኋለሁኝ። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። በሰው ዘንድ ርሱ ሕያው ድንጋይና የተመረጠ ሕዝብ ይላል። በሰው ዘንድ ወደ ተናቀው በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደዚህ ሕያው ድንጋይ እየቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ። ምክንያቱም በመጽሐፍ እንዲህ ተብሎ ተጽፏልና እነሆ የተመረጠና ክቡር የማዕዘን ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን ከቶ አያፍርም። እንግዲህ ለእናንተ ለምታምኑት ይህ ድንጋይ ክቡር ነው፣ ለማያምኑት ግን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። እግዚአብሔር ይመስገን። በሰው ዘንድ ወደ ተናቀው በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደዚህ ሕያው ድንጋይ እየቀረባችሁ እንግዲህ ነገሩን ፒስ ባይ ፒስ ወይም ደግሞ በክፍል በክፍል እናየዋለን። በሰው ዘንድ ወደ ተናቀ በእግዚአብሔር ዘንድ ወደ ተመረጠ ወደዚህ ወደ ሕያዋን ድንጋይ ሕያው ወደ ሆነው ድንጋይ ሕያው ወደ ሆነው አለት ክርስቶስ ወደ ሆነው ማለት ነው። ወደዚህ መቅረብ ያስፈልገናል። ወደዚህ ሕያው ወደ ሆነው ድንጋይ እየቀረባችሁ ይህ ሕያው የሆነው ድንጋይ ወይም አለቱ ሕያው የሆነው ኢየሱስ ክርስቶስ ነው ማለት ነው። ስለዚህ እኛ ሕያዋን የሆኑ ቤት መንፈሳዊ ቤት ሆነን ለመሰራት እግዚአብሔርን ደስ ወደሚያሰኘው ሆነን ለመሰራት ወደዚህ ሕያው ወደ ሆነው ድንጋይ ልንቀርብ ያስፈልጋል ማለት ነው። እናንተ እየቀረባችሁ ወደ ተመረጠውና ክቡር ወደ ሆነው ወደዚህ ሕያው ድንጋይ እየቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ነው የሚለው። ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ። እንዴት? እንደ ሕያዋን ድንጋዮች። እኛ ራሳችን ደግሞ እንደ ሕያዋን ድንጋዮች ወዴት ቅረቡ ነው የሚለን? ወደዚህ ወደ ሕያው ድንጋይ ልንቀርብ ያስፈልጋል ማለት ነው። እኛ ራሳችን መቅረብ አለብን። መጀመሪያ እንደ ሕያው ድንጋይ ሆነን ልንሰራ ማለት ነው ከማለታችን በፊት ወደዚህ ወደ ሕያው ድንጋይ እኛ ራሳችን ልንቀርብ ያስፈልጋል ማለት ነው። ወደ ማን ነው የምንቀርበው? ወደ ክርስቶስ። እሱ ማን ነው? እሱ ሕያው ድንጋይ ነው፣ ሕያው አለት ነው። እሱ ክርስቶስ ነው። በመጀመሪያ እያንዳንዳችን ወደ እሱ ልንቀርብ ያስፈልጋል። ከዛ በኋላ ነው እኛ ስንቀርበው ነው እንደ ሕያዋን ድንጋይ የምንሆነው ማለት ነው። ካልቀረብ ነው አይሆንም። ወደ እርሱ ልንቀርበው ያስፈልጋል። እሱን ስንቀርበው መጀመሪያ እሱን ስንቀርበው እኛ ሕያው ድንጋይ እንሆናለን። ከዛ በኋላ
በዚህ በድንጋይ መንፈሳዊ ቤት ለመሆን እንሰራለን ማለት ነው። ስለዚህ አንድ ቤት ለመስራት ፊዚካሊ ባለው ነገር እንኳን ስንመለከት ድንጋይ ያስፈልገናል ማለት ነው። ያስፈልገናል ድንጋይ። ስለዚህ ይህ ድንጋይ በመንፈሳዊ ነገር ስንመለከተው መጀመሪያ ወደ ክርስቶስ ኢየሱስ ልንቀርብ ያስፈልገናል ማለት ነው። ስለዚህ እኛ ሕያዋን ድንጋዮች እንሆናለን። ከዛም በኋላ እግዚአብሔርን ደስ ወደሚያሰኘው መንፈሳዊ ቤት፣ መንፈሳዊ መስዋዕት የሚሆን ለእግዚአብሔር ደስ የሚያሰኝ ሆነን ልንቀርብ እንችላለን ማለት ነው። ስለዚህ አሁን ምን አስብ ነበር እኔ ቤት ለመስራት አሁን በዘመናዊ ሁኔታ ብንመለከተው ድንጋይ ያስፈልጋል ወይም ብሎኬት ያስፈልጋል ብለን እናስብ። ብሎኬቱ ራሱ ሊሰራ የሚያስፈልግበት የራሱ የሆነ ፕሮሰስ አልፎ ነው እዛ ቤቱ ሊሰራ ሲባል የሚቀርበው ማለት ነው። ብዙ ፕሮሰሶች አሉት እርሱን ለመስራት ማለት ነው። ወይም በድሮ ጊዜ ደግሞ ከብሎኬት በፊት ከመሆኑ በፊት ደግሞ ድንጋይ ነበረ ቤት የሚሰራበት ማለት ነው። ወይንም ደግሞ ድንጋዩን እንኳን ብንተው የጭቃ ቤት እንስራ ብለን ብንል የሚያስፈልጉት ነገሮች አሉ። እንጨት ያስፈልጋል፣ ማገር ያስፈልጋል፣ እንደገና ደግሞ ገመድ ያስፈልጋል፣ አፈር ያስፈልጋል፣ ውሃ ያስፈልጋል። እነዚህ ተያይዘው አንድነት ነው ቤቱን ሊሰሩት የሚያስፈልጉት። ብዙ ፕሮሰስ መደረግ አለበት። ራሱ ጭቃው እንደተቦካ በአንድ ቀን አይሰራም። ስለዚህ እዚህ ጋር ድንጋይ ስለሚል ግን እስቲ በድንጋይ ስለሚሰራው ቤት ብናስብ ሲሚንቶ ያስፈልጋል፣ አሸዋ ያስፈልጋል፣ ውሃ ያስፈልጋል እና አንዱ ሌላውን ሊንቀው አይችልም። እኔ ሲሚንቶ አለ ውሃ ቤት መስራት እችላለሁ በጣም ጠንካራ ስለሆንኩ ሊል አይችልም። ዱቄት ነው፣ ውሃ ሲኖር ነው በቃ ጥንክር ሊል የሚችለው ማለት ነው። ድንጋዩ ያስፈልጋል። ስለዚህ እነዚህ ሁሉ አንድ ላይ ተባብረው ነው የሚሰሩት ቤቱን ማለት ነው። እና አናጢው አለ፣ አናጢው ነው ይሄንን መጀመሪያ የሚያስፈልገውን ቤቱን ለመስራት የሚያስፈልገውን ፕላን የሚያዘጋጅ ደግሞ ክፍል አለ። ይሄን ሁሉ ነገር ፕላኑን አዘጋጅቶ ከዛም በኋላ ይሄ ቤት ይሰራል ማለት ነው። ስለዚህ እዚህ ጋር የሚነግረን ሕያዋን ድንጋይ ወደ ሕያው አለት የሆነው ወደ ክርስቶስ እየቀረባችሁ በመንፈሳዊ ትርጉሙ ስንመለከት በቃ እኛ ወደ ክርስቶስ መቅረብ አለብን ማለት ነው። ይሄንን ሕያው ቤት እግዚአብሔርን ደስ የሚያሰኘውን መንፈሳዊ ቤት ለመሆን ለመሰራት ወደ ክርስቶስ ኢየሱስ መጀመሪያ ልንቀርብ ያስፈልጋል። ሁለተኛ ደግሞ ልክ የእግዚአብሔር ቃል እኔ ከወንድሜ ይልቅ እሻላለሁ አይደለም ማለት ያለብን። ወንድሜ ከኔ ይልቅ ይሻላል፣ እህቴ ከኔ ይልቅ ትሻላለች በሉ ነው የሚለው። አንዱ በሌላው ላይ ሊኩራራበት አይገባም። ይህንን መዓዛ ይህንን ጠረን የምናገኘው ወደ እሱ ስንቀርብ ነው፣ ወደ ክርስቶስ ኢየሱስ ስንቀርብ ነው ማለት ነው። ምክንያቱም እኔ በልቤ ትሁት ነኝ እኔን ምሰሉ ይላል። የእሱን ካራክተር እንይዛለን። የቀረብነው ነገር ነው ሽቻችንን ዶሚኔት የሚያደርገው ማለት ነው። ሽቶ ምንም ያህል መልካም መዓዛ ቢኖረው እንኳን አቅርበን ወደኛ ካረጨ ነው በስተቀር ሽቶን ወደኛ ካላጠጋጋ ነው እኛ ጋር ካላደረግ ነው ልብሳችን ላይ ወይ ሰውነታችን ላይ ካላቀራረብ ነው እኛ ላይ ካላደረግ ነው በስተቀር ያ ሽቶ መልካም መዓዛው እኛ ላይ አይሆንም ማለት ነው። ስለዚህ ወደ ክርስቶስ በምንቀርብበት ጊዜ እኔ የዋህ በልቤም ትሁት ነኝ እኔን ምሰሉ ብሎ ያለው ጌታ ኢየሱስ ክርስቶስ እሱን ልንመስል እንችላለን ማለት ነው። ሕያዋን ድንጋዮች ወደ እርሱ በመቅረብ ልንሆን እንሰራለን ማለት ነው። ይህንን ካራክተር እንይዛለን፣ እሱን እንመስላለን ማለት ነው ወደ እሱ ስንቀርብ ማለት ነው። ከዚህ በኋላ ነው ወደ እሱ ከቀረብን በኋላ ሕያዋን የሆነን መስዋዕት መንፈሳዊ ቤት እግዚአብሔርን ደስ የሚያሰኘውን ልንሰራ የሚያስችል ማለት ነው። ዛሬ ብዙ አብያተ ክርስቲያኖች ውስጥ ምንድን ነው በቃ መዝሙር አለ፣ ስብከት አለ፣ ብዙ ደስ የሚሉ ነገሮች አሉ። ነገር ግን እዚህ ስትመለከቱ ግን እርስ በርስ ደግሞ መያያዝ የለም። እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት የለም ማለት ነው። እንደዚህ አይነት ወደ ክርስቶስ ኢየሱስ ካልተጠጉ በስተቀር አንዱ ሌላውን ካላከበሩ
ወንድሜ ከኔ ይልቅ ይሻላል ብሎ ካላለ የክርስቶስን ጠረን ካልያዘን በስተቀር እሱ ሕያው የሆነው አለት ወደ እሱ ቀርበን የእሱን ጠረን ካልያዘን እንደ ሕያዋን ድንጋዮች እኛ ራሳችንን እንድንሆን ካላደረግን ወደ እሱ በመቅረብ መንፈሳዊ ቤት ሆነን ልንሰራ አንችልም ማለት ነው። ማለት ምድራዊ የሆነ ቤት ለምሳሌ በአሸዋ፣ በሲሚንቶ፣ በውሃ በእነዚህ በሚያስፈልጉ ነገሮች ሊሰራ ይችላል። አሁን እዚህ ጋር መንፈሳዊ ቤት ሆኖ ለመሰራት ግን ልክ አሁን ይሄ አለት ይሄ ድንጋይ ምሳሌ እንደተሰጠው ወደ ሕያው ድንጋይ መቅረብ አለበት። እሱም ክርስቶስ ነው። ወደ እርሱ ስንቀርብ የእሱን ጠረን እንይዛለን። ከዛ በኋላ እግዚአብሔር ደስ ወደሚያሰኘው መንፈሳዊ ቤት ለመሰራት እንችላለን ማለት ነው። በዚህ ፕሮሰስ ውስጥ ማለፍ አለብን ማለት ነው። ስለዚህ እግዚአብሔርን ደስ የሚያሰኘው ነገር ምንድን ነው? የእሱን ካራክተር፣ የክርስቶስን ካራክተር፣ ትሁቱን ልብ፣ የዋሁን ልብ ስንይዝ ነው ማለት ነው። እንደዛ ሆነ ከእህታችን ከወንድማችን ጋር አንድ ላይ በመያዝ የእግዚአብሔርን ቤት እንሰራለን ማለት ነው። የእግዚአብሔር ቤት ሆናችሁ ተሰሩ። ሕያዋን አለቶች ሆናችሁ ወደ እሱ በመቅረብ እናንተ ደግሞ መንፈሳዊ ቤት ለመሆን ተሰሩ፣ እግዚአብሔርን ደስ ለማሰኘት። ስለዚህ እግዚአብሔርን ደስ ለማሰኘት የምንችለው እንደዚህ በማድረግ ነው ማለት ነው እንጂ እኔ በቃ ጥሩ የመስበክ አቅም አዳብሬ በቃ እዛ ጋር ፕሬዘንት ሳደርግ ወይም እዛ ጋር ስዘምር ወይም እዛ ጋር የተለያዩ አገልግሎት ክፍሎች እንዳሉ ሁሉ ያንን ስላደረግኩኝ መንፈሳዊ ቤት ሆኜ እግዚአብሔርን ደስ የሚያሰኘውን ሕያዋን አለት ሆኜ መንፈሳዊን ቤት እየሰራሁ አይደለም ማለት ነው። በመንፈሴ እንጂ በኃይልና በብርታት አይደለም ነው የሚለው የእግዚአብሔር ቃል። በመንፈሱ ነው፣ ወደሱ በመቅረብ ነው። እንዴት ነው የምንቀርበው? ወደሱ በጸሎት ነው የምንቀርበው። ቃሉን በማንበብ ነው የምንቀርበው። እያንዳንዳችን በህብረትም በቃሉን በማንበብ በመጸለይ ወደ እርሱ በመቅረብ ነው መንፈሳዊ ቤት ሆነን ልንሰራ የምንችለው፣ እግዚአብሔርን ደስ ልናሰኘው የምንችለው ማለት ነው። አለበለዚያ ጊዜያችንን ነው እያጠፋን ያለ ነው ማለት ነው። ስለዚህ ከዚህ ልንጠነቀቅ ያስፈልጋል። ሁልጊዜ ተጠንቅቃችሁ ኑሩ ነው የሚለው የእግዚአብሔር ቃል። ትጉ ነው የሚለው፣ ተጠንቅቃችሁ ኑሩ፣ በመጠን ኑሩ ነው የሚለው። ስለዚህ ሕያዋን ድንጋዮች ወደ ሕያው ድንጋይ እየቀረብን መንፈሳዊ ቤት ለመሆን እንድንሰራ ዓላማው ምንድነው? እግዚአብሔርን ደስ ለማሰኘት መንፈሳዊ ቤት ሆነን ለመሰራት የሚያስችለን እንግዲህ ትሁት ልብ፣ የዋህ እንደ ክርስቶስ ኢየሱስ ስንቀርበው እሱን የምንሸት እሱን አይነት ካራክተር ዲቨሎፕ የምናደርግ ይሆናል ማለት ነው። እንዲህ በመሆን አንድ ላይ ስንተሳሰር፣ አንድ ላይ ስንያያዝ ልክ ሲሚንቶ ከውሃው ጋር ከድንጋዩ ጋር ሆኖ ከአሸዋው ጋር ሆኖ አንድ ደስ የሚያሰኝን መጠለያ የሆነ ነዋሪውን ደስ የሚያሰኘውን ቤት እንደሚሰራ ሁሉ አንድ ኢንጂነር እንደሚሰራ ሁሉ ልክ እግዚአብሔር ወደሱ እየቀረብን በቃሉ በመንፈሱ ወደዚህ ወደ ሕያው አለት እየቀረብን መንፈሳዊ ቤት እሱን ደስ የሚያሰኝ ሆነን ልንሰራ እንችላለን ማለት ነው። ስለዚህ ይሄን ነገር እኔ እሻላለሁ ብለን ሳይሆን ሌላውን ይህንን የናቅን ሳይሆን ማለት ነው፣ አንዱ ሌላውን ሪስፔክት እያደረገው እሱ ከኔ ይልቅ ይሻላል እያለን እየወደድ ነው። ትሁት ልብን ፍጠርልኝ እያለን እግዚአብሔር መንፈስ ቅዱስን እሱ በሚሰጠን ጸጋ ስናገለግል ልዩ ልዩ አገልግሎት ክፍል ውስጥ ሆነን እግዚአብሔርን ደስ የሚያሰኘው መንፈሳዊ መልካም መዓዛ ያለው እግዚአብሔር ሊያሸተው የሚችል ደስ የሚለውን ነገር በቃ በዛ ሊሰራ ይችላል ማለት ነው። በህብረታችን ውስጥ በምናሰጠው አገልግሎት ማለት ነው። እንዲህ ስንያያዝ ሕያው የሆነ መንፈሳዊ ቤት ለመሆን እንሰራለን ማለት ነው። ይህንን ክፍል በእንዲህ አይነቱ መንገድ ነው እንግዲህ ጌታ በልቤ ያስቀመጠው። እግዚአብሔር ይባረክ። ስላዳመጣችሁኝ ጌታ ይባርካችሁ። በሌላ ፕሮግራም እስከምንገናኝ ድረስ በሰላም ዋሉ።